እግዚአብሔር የተመሰገነ ይሁን። እንደገና በፊቱ ልንሆን ረድቶናል። እግዚአብሔር ይመስገን። ዛሬ እንድናይ የምፈልገው የውሳኔያችንን ጉልበት ነው። ውሳኔያችን ወይም ውሳኔ የሚያመጣውን ውጤት ነው። ህይወታችን በእያንዳንዷ ቀን በምንወስነው ውሳኔ ላይ ተመረኮዘ ነው። ጠዋት ካልጋችን ስንነሳ ጀምሮ ተመልሰን እስከምንተኛ እያንዳንዷ ደቂቃና ሰከንድ በውሳኔ የተሞላ ነው። እነዛ ውሳኔዎች ቀናችንን፣ ዛሬያችንን፣ ነጋችንን፣ ቀኑ ካለፈ በኋላ ደግሞ የምንኖርበትን ትውስታችንን፣ ሜሞሪያችንን፣ የህይወታችንን ደረጃ፣ የደስታችን ወይም የሀዘናችን፣ የመሳካታችን ወይም የመውደቃችን ምክንያቶች ናቸው። የምንወስናቸው ውሳኔዎች በዚህ ምድር ላይ ያለንን ህይወት እንዴት እንደምንኖር ብቻ ሳይሆን ከሞት በኋላ ከዚህ ጊዜያዊ ከሆነው ድንኳን ከሆነው ስጋችን ከተለየን በኋላ የምንኖረውን ዘላለማችንን ይወስናሉ። የእኛን፣ የልጆቻችን፣ የምንኖርበት ህብረተሰብ፣ የሀገራችን በተሰጠን እድሜና በምንኖረው ኑሮ ወይም በምንወስነው ውሳኔ ተጽዕኖ ፈጥረን እናልፋለን። ወደድንም ጠላንም እኛ ትላንት አባቶቻችን፣ እናቶቻችን፣ ቤተሰቦቻችን፣ አያት ቅድመ አያቶቻችን የወሰኑት መልካም ወይም ክፉ ውሳኔ ውጤቶች ነን። እኛ የእነሱ ውሳኔ ውጤት እንደመሆናችን መጠን የእኛ ውሳኔ ደግሞ የምንኖርበት ህብረተሰብ ላይ የምንገኝባቸው ስብስቦች ላይ ተጽዕኖን ያመጣል። በእያንዳንዱ ቀንና ሰዓት በህይወታችን የሚመጡ ምርጫዎች አሉ። የምንወስነው ውሳኔ ደግሞ በህይወታችን ላይ ያመጣል። የእግዚአብሔር ቃል ሲናገር ኢያሱ በህይወቱ መጨረሻ ላይ በኢያሱ ምዕራፍ 24 ላይ የእስራኤልን ነገዶች ሁሉ፣ ሽማግሌዎችን፣ ፈራጆችን፣ ሹማምንትን ጠርቶ በእግዚአብሔር ፊት አቆመና ከግብፅ ምድር ከወጡ ጀምሮ እግዚአብሔር ያደረገላቸውን ታማኝነቱን፣ ታምራቱን፣ ድንቅ አደራረጉን ዛሬ እዚህ የተሰበሰባችሁት ይላቸዋል። የአብርሃም የመታዘዝ ውሳኔ፣ ያዕቆብ በረከትን ለማግኘት የሄደበት የውሳኔ ርቀት፣ ከዛ ዮሴፍ ወደ ግብፅ የመሸጥ በተሸጠበት በባዕድ ምድር ያደረገው እግዚአብሔርን የመከተል ውሳኔ፣ በዮሴፍ አማካኝነት የያዕቆብ ልጆቹ ወደ ግብፅ የመውረድ ውሳኔ ውጤት መሆናቸውን፣ ከግብፅ ከወጡ በኋላ ደግሞ አባቶቻቸው እንዴት እግዚአብሔርን እንዳስቆጡ፣ የግብፅ አማልክትን ለማምለክ በወሰኑት ውሳኔ ምክንያት በምድረ በዳ እንደቀሩ፣ በጸናች እጅ፣ በተዘረጋች ክንድ፣ ቀን በደመና ሌት በእሳት አምድ እግዚአብሔር እንዴት መርቶ እዚህ እንዳደረሳቸው ከነገራቸው በኋላ አሁንም ውሳኔ እናንተ ነው ይላቸዋል። አዎ እግዚአብሔር ብዙ ዋጋ ከፍሎባችኋል። አዎ እግዚአብሔር በጣም ብዙ ኢንቨስት አድርጎባችኋል። ግን ዛሬም ውሳኔው የእናንተ ነው ይላቸዋል። የቀድሞ አባቶቻችሁ ከወንዝ ማዶ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርን አምልኩ ይላቸዋል። ይሄ ግን እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ የምታመልኩትን ዛሬ ምረጡ። እግዚአብሔር በጣም ብዙ ዋጋ ከፍሎባቸዋል። ብዙ ምሕረቱን፣ ብዙ ደግነቱን፣ ብዙ ታምራቱን አሳይቷቸዋል። አሁን ግን ውሳኔው የእናንተ ነው ይላቸዋል። በዘዳግም 30 ላይ ሙሴ የሚናገራቸው ነገር በሕይወቱ የመጨረሻ ሰዓታት ላይ ከእግዚአብሔር ዘንድ የተነገረውን መልእክት ወደፊት ሊሄዱበት ስለሚገባቸው መንገድ ይነግራቸዋል። ሕይወትና በረከት፣ ሞትና ጥፋት በፊት ነው፣ ምረጥ ይላል። ምንም እንኳን እስራኤል በሚቀጥለው ዘመኑ በሚቀጥለው የሕይወት ምዕራፉ እግዚአብሔርን እንደሚበድል ከእግዚአብሔር ትእዛዝ እንደሚርቅ ሙሴ ቢያቅም ግን አሁንም ነገ የምትኖሩት ኑሮ የውሳኔያችሁ ወይም የምርጫችሁ ውጤት ነው ይላቸው ነበረ። እግዚአብሔርን መውደድ፣ መከተል፣ ማምለክ ወይም በራስ ውሳኔ መሄድና ከእግዚአብሔር መራቅ። ሁለቱም ውሳኔዎች ውጤት እንዳላቸው ሙሴ በዝርዝርና በጥልቀት ነው ለእስራኤላውያን የነገራቸው። ትላንት አባቶቻችሁ በውሳኔ ምድረ በዳ ቀርተዋል። እነሱ ሲያደርጉት ሲወስኑት የኖሩትን ውሳኔ መከተል ወይም ደግሞ ከነሱ የተለየ ውሳኔ መወሰንና ለእናንተና ለልጅ ልጆቻችሁ መልካምን ማድረግ የቱ ነው የእናንተ ውሳኔ ይሏቸው ነበር። በአዲስ ኪዳንም ጌታችን ኢየሱስ ክርስቶስ እኔ ሕይወት እንዲበዛላችሁ እንዲትረፈረፍላችሁ መጣሁ፣ እውነተኛ የወይን ግንድ እኔ ነኝ፣ በእኔ ብትኖሩ ታፈራላችሁ፣ እውነት፣ ሕይወት፣ መንገድ፣ ወደ አብ መግቢያ መንገድ፣ በአዳም ምክንያት ወደ አጣችሁት የልጅነት መብት ወደ እግዚአብሔር መግባት እንዲሆንላችሁ፣ ወደዛ መግባት፣ ወደ ውስጠኛ ወደ ቅድስተ ቅዱሳኑ የምመልሳችሁ ብቸኛ መንገድ የሕይወት በር እኔ ነኝ ይላል። ዛሬ የምትወስኑት ዘላለማችሁን ይወስናል እያለ መጣ። በብሉይ ኪዳን ለእስራኤል የተሰጠው ምርጫ ለእኛም በእያንዳንዷ ደቂቃና ሰዓት ተሰጥቶናል። እግዚአብሔር አንድ ልጄን ነው የሰጠሁት ተቀበሉ ብሎ አላስገደደንም። ለተቀበሉት ሁሉ ግን ነው ያለው። ኢየሱስ ጌታ ነው። ይህንን ስጦታ መቀበል ወይም አለመቀበል ዘላለማችንን ይወስናል። ወስነን እግዚአብሔርን ከተከተልን በኋላ ደግሞ የምንወስነው እያንዳንዱ ውሳኔ የኛን
የዛሬ የነገ አልፎም ተርፎ የልጆቻችንና የልጅ ልጆቻችን ፍጻሜ ይወስናል። እኛ የመጣንበት ዘር ማንዘር እናት አባት አያትና ቅድመ አያት የወሰኑት መልካምም ሆነ ክፉ ውሳኔ ዛሬያችን ላይ ተጽዕኖ ቢኖረውም እኛ ዛሬ የምንወስነው ውሳኔ ደግሞ ዛሬያችን ላይ፣ ነጋችን ላይ፣ ቤተሰቦቻችን ላይ፣ ትውልድ ላይ ተጽዕኖን ያመጣል። ውሳኔያችን ከዛሬ ያለፈ ነው፣ ከኛ ያለፈ ነው። የትላንቱ ትላንት አልፏል ብለን ዛሬን በጥንቃቄና እግዚአብሔርን በመፍራት የምንወስነው ውሳኔ ትተን የምንሄደውን ሌጋሲ ትተን የምንሄደውን ታሪክ ይወስነዋል። የመርዶኪዎስ በንጉሥ በር ያለመናወጥ ያለ ፍርሃት መቀመጡ፣ የሚሰገድለት አምልኮ የሚገባው አምላክ አለ ብሎ ለሐማ አልሰግድም ማለቱ፣ ከዛም በኋላ ደግሞ የእህቱን ልጅ አስቴርን ያሳደገበት መንገድ፣ በእርሷ ላይ የነበረው እምነቱና በሕይወቷ ላይ የነበረው ተጽዕኖ የአስቴርን ንግስትነት፣ የእስራኤል ከሐማ እጅ መዳን፣ ጠላቶቻቸው ሊሰለጥኑባቸው በነበረው ቀን ተገልብጦ እነርሱ በጠላቶቻቸው ላይ የመሰልጠናቸው እያንዳንዷ የመርዶኪዎስ ውሳኔ የመጽሐፍ አስቴር የመጻፍ ምክንያት ነው። ያለ መርዶኪዎስ ውሳኔ መጽሐፍ አስቴር አይኖርም ነበር። እኛስ ዛሬ የምንወስነው ውሳኔ በመንገዳችን ላይ በሚመጡ ወጣቶች ላይ የምናሳድረው ተጽዕኖ የሀገርን፣ የልጆችን፣ የልጅ ልጆችን፣ የቤተ ክርስቲያንን ፊት እንደሚቀይር እናውቅ ይሆን? የኑኃሚን ውሳኔ በሞተው ነገር ላይ ተቀምጬ ዘመኔን በባዕድ ምድር አልጨርስም፣ የሞተው ሞቷል፣ የተቀበረው ተቀብሯል፣ እኔ ግን ወደ አምላኬ ወደ ሕዝቤ እመለሳለሁ ብላ መወሰኗ መነሳቷ ዛሬ እኛ ሩትን እንድናውቅ አድርጎናል። ሩትን ከባዕድ ምድር መታ በእስራኤል ዘር ግንድ እንድትደባለቅ አድርጓታል። የዳዊት አያት የጌታ የኢየሱስ ክርስቶስ የዘር ሐረግ ውስጥ ቀላቅሏታል። ያለ ኑኃሚን የመመለስ ውሳኔ መጽሐፈ ሩት አይኖርም ነበር፣ ሩትም አትኖርም ነበር። የእግዚአብሔርን ምሕረትና ቸርነት ከማይገባቸው ከሞዓብ ምድር በነበረችው ሩት ላይ መገለጡንም አናየውም ነበር። ዛሬ ላስታውሳችሁ መፈልግ የቀለቀን ውሳኔያችሁን ጉልበት ነው፣ አቅም ነው። እኛም በእግዚአብሔር ታሪክ ውስጥ ዓለም ሳይፈጠር በእርሱ ዘንድ የነበረውን የታቀደልንን መከተል ወይም አለመከተል የኛ ውሳኔ ነው። ለእኛ ከኛ በኋላም ለሚመጣው ትውልድ ተጽፎ የሚቀመጥ ለትምህርት የሚሆን ውሳኔን እንወስን። መጽሐፍ ቅዱስ እንደሚል የልጅ ልጅ ኩራት፣ የትውልድ ትምክህት መሆን ወይም ደግሞ ነገ ትውልድ እኛ ትተን የሄድነውን ጠባሳ ለማስለቀቅ እንዲታገል ማድረግ የውሳኔያችን ውጤት ነው። ዛሬ የምንኖረው ህይወትና የምንወስነው ውሳኔ ለትውልድ ረፍትን ያመጣል። በልታ ልትሞት የቀራት ጥቂት ዘይትና ዱቄት ለማካፈል መወሰኗ ያቺ ሴት የረሃቡን ዓመት በጥጋብ እንድታልፍ አድርጓታል። ዛሬ እኔና እናንተ ያለችን ጥቂት ነገር ምንድናት? እግዚአብሔርን ልንታዘዝባት የሚገባን አድርጎ ያለንን በውስጣችን የምንሰማውን መታዘዛችን በልተን ከመሞት ያተርፈናል። ዱቄቱ ከማድጋ ዘይቱን ከማሰሮ ሳይጎድል የረሃቡንና የችግሩን ዘመን እንድናሳልፍ ያደርገናል። ውሳኔያችን ተዉ ስንባል መተዋችን፣ ልቀቁ ስንባል መልቀቃችን፣ ሂዱ ስንባል መሄዳችን፣ በእርሱ ዘላለማዊ እቅድና የፕሮግራም ውስጥ ራሳችንን ማስገባታችን ነጋችንን፣ ህይወታችንን፣ ፍጻሜያችንን፣ የልጆቻችንን፣ የልጅ ልጆቻችንን የትውልድን ፊት ይቀይራል። ህይወታችንን ህይወት ላልሆነ ነገር፣ ለሚጠፋ ነገ ለማይታይ ነገር እንዳናባክል እግዚአብሔር ይርዳል። አባቶች አባት፣ እናቶች እናት የሚሆኑበት ጸጋ እንዲለቀቅ፣ የፈረሱ ቤቶች የሚሰሩበት፣ የዛለ የሚበረታበት፣ ቦታውን የለቀቀ ወደ ቦታው የሚመለስበት ዘመን እንዲሆን ጸሎቴ ነው። ቤተ ክርስቲያን በሙሉ ክብሯ እንድትገለጥ፣ አማኞች ከሰው ይልቅ እግዚአብሔርን፣ ከራስ ከበሬታ ይልቅ የእግዚአብሔርን ክብር የሚጠሙበት፣ ቅዱሳን ወደ እግዚአብሔር ለመመለስ ወደ ሕጉ ወደ ትእዛዛቱ ለመመለስ የሚሆኑበት ዘመን እንዲሆን ጸሎቴ ነው። ዛሬ ጸሎቴ በዚህ ዘመን ለሚሰራው መንፈስ አልገዛም አልንበረከክም ብለው የሚጸኑ ልጆቻቸውን ብቻ ሳይሆን እንደ መርዶኪዎስ ወላጅ ለሌላቸው አባት የሚሆኑ፣ ስደተኛ ብትሆኝም አንቺ ንግስት ነሽ ብሎ ወደ ንጉሥ አደባባይ አስቴርን እንዳመጣ ብዙዎችን ጠላት ከነገራቸው ውሸት አውጥተው ወደ ንግስና የሚመሩ አባቶች እንዲነሱ ነው። እኔ ካጣሁት ከሞተብኝ ከቀበርኩት እነሳለሁ እመለሳለሁ ብላ ወስና ሩትን ወደ ቤተልሔም ወደ ቦዔዝ ወደ ፍጻሜዋ ይዛ እንደሄደችው እንደ ኑኃሚን ብዙ ሩቶችን ወደ ፍጻሜ የሚያደርሱ እናቶች በውሳኔያቸው የትውልድን ፊት የሚቀይሩ እንዲነሱ ጸሎቴ ነው። የእግዚአብሔር ቃል እንደሚል እንግዲህ አንተና ልጆችህ በሕይወት እንድትኖሩ ሕይወትን ምረጥ፣
ይኸውም አምላክህ እግዚአብሔርን እንድትወድ ቃሉንም እንድታዳምጥ ከእርሱ ጋርም እንድትጣበቅ ነው። ምክንያቱም እግዚአብሔር ሕይወትህ የዘመንህም ርዝመት ነውና ይላል። ኢየሱስ ጌታ ነው። እግዚአብሔር ይባርክ።